የዛም ችግር የለውም ያኔ እኔን በማንኛውም ነገር ማገዝ አንቺ ቻሌንጅ ታዘጋጃለሽ ብር አለሽ አፋጡ ማለት አልገባሽም ሳሪ ለምሳሌ አሁን የ70 ሺህ ነኝ ፎሎ ለምሳሌ እኔ ሌላ ሰው ነኝ እኔን 70 ሺህ አስገብኝና እኔ 100 ሺህ ብር ሰጥሻለሁ ለምሳሌ እኔ ሌላ ሰው ታማ ማለት ነው ምሳሌ ነው የምነግርሽ ምን ያረግልሻል ማሪ አንቺ እንደዚህ አይነት ደረጃ አይደለሽም ለምን ትለፈልፊያለሽ ለምን አንቺ ራስሽ እንደዚህ ታጣለሽ ታመሽል እንዲ ማሪ የምን ቻሌንጅ ነው ወይ ጉርሽ አንቺን እኛ መርዳት ማገዝ አለብን በቃ አለገ ቻሌንጅ ምናምን ሌላ ነው ፋጡ በየቦታው እየገባሽ ፎሎ አርጓት እንዲያርጓት ምናምን ነው የሚል እኛ አንቺን እናግዝሻለን የምን ቻሌንጅ ነው አያስፈልግሽም አንቺ እኛ ምናግዝሽ ይውልሽ እቴ አንቺ አሞሻል ስላመመሽ እገዛ ያስፈልግሻል አብረንሽ ነው የኖርነው እዚህ ስደት ላይ ነሽ ስለዚህ የፈለገ ነገር ቢሆን በቻሌንጅ ገብቶኛል ጋይስ አሁን እኔ ገብቶ እሷ የምትለው ቻሌንጅ ስጡኝና ቻሌንጁ ላይ ልሳተፍ ነው የምትለው ለምን እንደዛ ያስፈልጋትም እንዴ እንደሷ እየወጣች እንደ ቁራ ስጮህ ልትውል ነው እንዴ እንደ ሁሉም ቤት እየገባች ኖ ለአዚም ጋይስ እሷ መረዳት የሚያስፈልጋትን እኛ እናግዛታለን በቃ እሺ ውዴ እንደዛ ነው የሚሻልሽ እኔ እንደሚሰማኝ እንደዛ ነው ፋጡም እሺ ሳሪ እሺ በቃ እንግዲህ ጥያቄ ፋጡም አንቺ ትችዋለሽ በየቦታው እየገባሽ ፎሎ አርጉልኝ ማለት ትችያለሽ የድረሱልኝ ጥሪ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኔ ደህና ነኝ አልሐምዱሊላህ እንደዚህ አይነት ክፉ በሽታ እንደዚህ አይነት አደጋ ከተለያዩ በሽታዎች ከተለያዩ ወጥቶ መቅረት አላህ ይጠብቃችሁ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ማለት ነው በተለይ ስደተኞች አላህ ይጠብቃችሁ ማለት ነው ሀቂቃ በጣም ከባድ ነውና ችነታችንን እንግዲህ ሁላችሁም ታቋታላችሁ ፋጡማን ማለት ነው ታውን በፊት እንግዲህ በሳውዲ አረቢያ ላይ እየሰራች እያለ የአራተኛ ደረጃ ላይ ደርሰሻል ተብላ የጉሮሮ ካንሰር እያለቀሰች እንግዲህ በተለያዩ ሚዲያዎች ሀቢባን ቤት እንዲሁም ሳሬን ቤት ገብታ የተወሰነ እርዳታ ተደርጎላት አገር ገብታ ዶክተር አብይ ጋር ተገናኝታ ህክምናዋን ታይታ ነበረና እንግዲህ እስካሁን ስትከታተል ቆይታ አሁንም ያለችበት ሁኔታ ገና አስጊ ስለሆነ አሁንም ብዙ ብር ስለሚያስፈልጋት እያለቀሰች ትገኛለች ድረሱልኝ እያለች ማለት ነውና እባካችሁ ቃልም የገባችሁ ያልሰጣችሁ አላችሁና ቃልም የገባችሁ ቃላችሁን ሙሉ ነገበኛ ላይ ምን እንደሚመጣብን አናቅም የምታሸፉም የምታስለቅሷትን ደግሞ አላህን ፍሩ ማለት ነው ሀቂቃ ላንቺ ባረዳን ኑሮ ላንቺ ባልሰጠን ኑሮ እያላችሁ እንዲሁም የዶክተር አብይን ቁጥር ስጭን ካልሰጠሽን ላንቺ የረዳነው ይቆጨናል ምናምን እያላችሁ ምታስጨንቋት በውስጣላችሁ እቺ ልጅ ምን ታርጋችሁ እቺ ልጅ እኮ ምስኪን ናት እቺ ልጅ እኮ ቤት እንኳን የሌላት ሰው አስጠግቷት እኮ ነው አዲስ አበባ ላይ ያለችው ሰው ቤት እኮ ነው ያለችው እንዴ ለአስሩ ሁሉ ለዚህ ሁሉ ሳታ ተዘልቀዋለች እንዴ ሀታ የዚህ ሁሉን ራሱ ስልክ አስተናግዳ ተዘልቀዋለች እንዴ ካልተረዳዳን ወገን እየተረዳን ማለት ነው ተረዷት እባካችሁ እና የምትናገሩትን ደግሞ እወቁ ይሄን በሽታ ነቅሎ ነገ እናንተ ላይ አድርጎ ምን ሊፈጠር እንደሚችል አታውቁትምና የሚጸጽታችሁን ቃላት በሰው ልብ ላይ ባታሳርፉ ጥሩ ነው ማለት ነው የቻለ ይርዳ ያልቻለ ደግሞ ዱአ ያድርግ ጥሩ ነገር መናገር ያልቻለ ዝም ይበል መናገር ከቻላችሁ ደግሞ ጥሩ ነገር ተንፍሱ ማለት ነው እኛ ሰዎች ስንባል እንደየመልካችን አሳስባችንና ባህሪያችን የተለያየ ነውና በጣም ልብ የሚነካ የሚሰብር ንግግር ባትናገሩ እንደዚህ እንኳን ታማ ሆና በእናንተ ነገር ያለቀሰች ነው ማለት ነው ብዙ ያስከፋችኋትና እንዲጸጽታችሁን ቃል የተናገራችሁ ልጆች አላችሁ ነገ በራሳችሁ ላይ ነው የምታፍሩት እና እህቴ አላህ ያሸርሽ አላህ አፊያሽን ይመልስልሽ ሁላችሁም ዱአ አድርጉላት አላህ ንቅል አላህ ያደርግላት ይሄንን መጥፎ በሽታ ካንሰር ማለት በጣም መጥፎ በሽታ ነው ሀቂቃ እኔ እንጃ ቃል የለኝምና ብዙዎችን ህይወት የቀጠፈ ነውና ባካችሁን እንታደጋት እህታችንን የሚያሳሱ ልጆች አሏት ሀቂቃ ማለት ነውና አላህ የልጆቿ እናት ያድርጋት ዘንድ ዱአ አድርጉላት ሁላችሁም ማለት ነው ሀባይብ የምትችሉ ደግሞ እርዷት ማለት ነው
ገንዘባችን ወዴት እንጣለው እያላችሁ እንደፈለጋችሁ የምትረጩት ሰዎች ማለት ነው። ለእንደዚህ አይነት ኸይር ነገር አውሉት፣ ለዚች እርዷት ማለት ነው። አላህ አፊያዋን ይመልስላት ኢንሻአላህ። ውድ ቤተሰቦች ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ እና ቪዲዮውን ሼር በማድረግ ኮሜንት በመጻፍ አበረታቱኝ ማለት ነው። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።